ሰላም ፊልም ወዳጆች እንዴት ናችሁልን? ተመልሰናል። ለዛሬም በፈረንጆቹ 1982 ዓ.ም ተሰርቶ ለፊልም አፍቃሪያን ለእይታ የበቃና ተወዳጅነትን ያተረፈ ልብ አንጠልጣይ አክሽን የፊልም ዘውግ የያዘውን በተለምዶ ራምቦ እያለን የምንጠራው ሲልቬስተር ስታሎን ምርጥ አድርጎ የተወነበትን የራምቦ የመጀመሪያውን ክፍል ፈርስት ብለድን አመጣንላችሁ። ሌሎቹንም ክፍሎች በዚሁ ቻናል እናመጣላችኋለን። ሰብስክራይብ እያደረጋችሁ ጠብቁን። እንደ ሁልጊዜው ይመቻችሁ። ሰናይ ጊዜ። ይህ ገራሚ ሙቪ የሚጀምረውና ዋናው የሚያጠነጥነው ዋናው ገጸ ባህሪያችን ጆን ራምቦ በድሮ ጊዜ የአሜሪካን ወታደር የነበረና የቪየትናም ጦርነት ላይ የተሳተፈ እዛም በነበሩ የቪየትናም ወታደሮች ተይዞ ሲሰቃይ የነበረና ወታደርነቱንም ትቶ ወደ ሀገሩ በሰላም ተለቆም ቢመለስም ሀገሩ ላይ ያሉ ሰዎች በሰላም ሳይቀበሉት እንዲሁ የሕግ አካላትም እሱን ሲያሰቃዩትም የምናይበትም ይሆናል። ጊዜው 1980 ዓመተ ምህረትም ሲሆን ጆን ራምቦም አንድ ሐይቅ ዳርቻ ያለን ቤት ላይ ሻንጣውን እንደያዘ በፈገግታ ተሞልቶ ወደ ቤቱም ተጠግቶ አንዲት ሴትዮን ከነ ልጇም አግኝቶም ያወራቸዋል። ይህን አድራሻም ከድሮ የጦርነት ጓዱም አግኝቶ እንደመጣም ተናግሮ የጓዱንም ፎቶ አውጥቶም እያሳያቸው ሴትዮዋም ልጇ እንደሆነና ትንሽየዋ ሴት ደግሞ እህቱም ስትሆን የጆን ጓድ ግን በሚያሳዝን ሁኔታ አምና በካንሰር ሳቢያ እንደሞተም እየሰማን ሴትዮዋም በሐዘን ተሞልታ ለልጇ ሞት ካንሰር መያዝ ሁላ የጦርነቱ ኬሚካልና ጭስን ተጠያቂም ታደርጋለች። ጆንም እያዘነ የልጇን ፎቶም ሰጥቶ ልቡም ተሰብሮ አካባቢውን ለቆም ይሄዳል። በመንገዱ መሃል እዛው ዋሽንግተን ውስጥ የምትገኝ ሆፕ የተባለች መንደርም አግኝቶ ሲገባ የመንደሯ የፖሊስ አለቃ ሼሪፍ ዊል የተባለውም ሰው አይቶት አዲስ ወደ መንደራቸው የመጣ መጤ ግለሰብ እንደሆነም ገብቶት ከለበሰው ኮትና የፀጉር ስታይልም ተነስቶ ወታደር እንደሆነና ለነሱ ስራ ችግር ይዞም እንዳይመጣም በሚል ተጠራጥሮ ተከትሎት ሊያወራው ቢሞክርም ጆን ግን ችላ ቢለውም ፖሊሱም አልፋታም በሚል ሊሸኝክም ብሎ ወደ መኪናው ማስገብቶ ከየት እንደመጣና ወዴት እየሄደ እንዳለም ይጠይቋል። ጆን አሁንም ችላ ለማለት እየሞከረ ወደ ፖርትላንድ ከተማ እየሄድኩ ነው ብሎም ቢመልስም ከተማዋ በተቃራኒ አቅጣጫ ናትም ሲባል ለምግብ ለመመገብ ነው ወደዚህም መንደር የመጣሁት ብሎም ይመልስለታል። ፖሊሱ ግን ታዲያ የሚሰማውን ማመን ስላልቻለም ታዲያ በዚህም የመመገቢያው ቦታ ከዚህ 50 ኪሎ ሜትር ርቀት ላይ ነው የሚገኘው እዛ ሄደክ ብላም እያለም በግድ ከመንደሯ እንዲወጣም እየነገረው ከመንደሩም ለቆ እንዲወጣ ይዞትም ይሄዳል። የመንደሯ መውጫ ድልድይ ጋም አድርሶት እንዳትመለስ በሚል አውርዶት መኪናውን አዙሮም ይመለሳል። ጆንም ታዲያ የበፊት ወታደር መከበር የነበረበት ሰው እንዲህ በንቀት ሲንቋሸሽ ለራሱም እየተበሳጨ ምንም ያህል ቢያስፈራራውም ተበሳጭቶ መንደሯን ትተክ ሂድ ቢባልም በድፍረት እሱን ፊቱን አዙሮ ወደ መንደሯም ይመለሳል። ፖሊሱ ዊልም በስፖኪዮ ያንን አይቶ እየተበሳጨ መንገድ ዘግቶበት ወርዶ ሊያወራውና ሊይዘው ቢሞክርም ንዴት ላይ ያለው ጆን ግን መናገር አልፈልግም ብሎ እጁን ሲመነጭቀው በዚህ ጊዜ ዊልም ሽጉጥን እንደማውጣት እያለ በግድ ያስረዋል። ሲፈትሸውም ስለት ከውስጡም ስለተገኘ ታዲያ ይህ ስለት ምን ይሰራልካል እያለም ይጠይቋል። ጆንም ለአደን ያስኩት ቢልም የሚያምነው አቶ ታስሮ ወደ ጣቢያም ይወሰዳል። ጣቢያም ላይ ዊል መኖሪያ የሌለው መሄጃ የሌለው ግለሰብ በዛ ላይ ስለት ይዞም በመዞር ተገኝቷል በሚል ክስም ይመሰረትበታል። ታዲያ በዚህም ክስ ተመስርቶበት እንዲታሰር ይደረጋል። ከዛ በፊት ግን ሙሉ ልብሱንም አውልቀው መፈተሽም እንዳለባቸው ነግረውት ሌሎቹ ፖሊሶችም ጆን ላይ ያላገጡበት ወደ መፈተሻም ቦታም ያስገቡታል። ራምቦም ታዲያ የፖሊስ ጣቢያውን በጥሞናም እያየ ድሮ በጦርነት ጊዜ የታሰረበት ጊዜ ትዝ እያለው አሁን ምንም ባላጠፋው በገዛ በሀገሩ እንዲህ ተሰቃይቶ ታስሮ የድሮ ትዝታውንም ይቀሰቅሱበታል። ታዲያ ለፍተሻም በሚል ልብሱን ሊያውላልቁበት ቢልም አይሆንም እያለ ይከላከላል። እዛው የነበረ ምክትል ፖሊስ ጂያክስ ተብየውን ፖሊስ በግድ እያስገድደው የአንገት ሀብሉን በጥሶ ስሙን ሲያይ ድሮ ወታደር እንደነበረም ቢያቅ እልህ ይዞት ሲታገለውና ሲመታውም እያየን ራምቦ አሁንም እየታገላቸው ዋናው ዊልም ወደሱም መጥቶ እየጮኸበት የፍርድ ቀን እስኪደርስ አሻራ ሰጥተክ ግዴታ ትታሰራለክም ብሎ አሻራም እንዲሰጥ አድርጎ ወደ መታሰሪያ ክፍል አስገብተው በግድ የለበሰውን ያውላልቁበታል።
የዚህን ጊዜ ነው ሮም ታዲያ ሰውነቱም ላይ የተለያዩ ጠባሶች እንዳሉም እያዩ እየተገረሙ አብሮ ያለ ኒች የተባለ ፖሊስም ቆይ ይሄ ሰው ማን ነው እያለ ቢጠይቅም ሳይመልሱለት ጭራሽ ታዲያ ከፍተኛ ኃይል ባለው ውሃም ሰውነቱ ላይ እየረጩ እንዲታጠብ አድርገው ጸጉሩን ሙልጭ አድርገው ሊላጩለት ስለትም ሲያመጡ በዚህ ጊዜም ታዲያ አይሆንም እያለ ራምቦም ስለቱን ሲያይ ድሮ ያሰቃዩት ጊዜም ድቅንም ብሎበት ታግሏቸው ስለቱንም አስጥሎ ሁሉንም እየዘረረ በፍጥነት ዘሎም ከጣቢያውም ወጥቶ የወሰዱበትን ስለትም ይዞም አምልጧቸው ፖሊስ ጣቢያውንም ለቆቶ እየሮጠም ያመልጣቸዋል በለው። በመንገዱም የሚያልፍ አንድ ሞተረኛንም ጥሎ ሞተሩንም ሰርቆ በፍጥነት በዛ ሞተር እየነዳም ሲሄድ ፖሊሱ ጂያክስም በንዴት ወጥቶ ሊተኩስበት ቢልም አለቃው ዊል እያስቆመው መንገዱን ተመልከት፣ ብዙ ሰዎች አሉ፣ ተዘጋግቷል፣ ራምቦም አምልጦናል፣ እንዳትተኩስ ሌላ ችግር ይፈጠራል፣ ዝም ብለን እንከተለዋለንም በማለት በመኪናው ከኋላ ራምቦንም ሊከተል ይሞክራል። ራምቦም ወደ ተራራ ላይ በሞተሩም እየገሰገሰ በመሃል ዊል መኪናው መንገድ ስታበት ገደል ገብታም ትከሰከሳለች። በተመሳሳይ ራምቦም ሞተሩ ቀጥ ብላበት እሱንም ትቶ በእግር እያመለጠ አንድ ድሮ ለስራ ተብሎ የተጀመረ የኮንስትራክሽን ቦታና ቤት ውስጥም ገብቶ ይደበቃል። ፖሊሱ ዊልም ከተከሰከሰችው መኪናውን ሞዶ መቼም ከኔ አታመልጠኝም እያለ ወደ ተራራው እያየ ይዝታል። እንደ ዛተውም ታዲያ አልቀረም። ኃይሉን አሰባስቦ በሄሊኮፕተርና በአነፍናፊ ውሾች ራምቦን ማሳደዱን ይቀጥላል። ራምቦም ታዲያ የገባበት ቦታ ላይ ያገኘውን ከመሬት ጋር የሚመሳሰል ጨርቅም ለብሶ ስለቱም ላይ ያለችውን ኮምፓስ እየተከተለ ጉዞውን ወደ ሰሜንም ያደርጋል። የተራራው ጫፍ ላይም ደርሶ መሄጃም ስላጣ ወደ ታችም እየተንጠላጠለም ሳይታይ ለመውረድም ይሞክራል። ግን በሄሊኮፕተር ከኋላ ጂያንግስም ደርሶ ምንም ያህል በህይወት ያዙት ቢባልም እሱ ግን በንዴት ተኩሶ ሊጥለው እየተዘጋጀ ሄሊኮፕተሩን አብራሪውም ታዲያ ቀጥ አድርገህ ካቁምልኝ ካልሆነ አንተንም ነው ምገልክ እያለ ያስፈራራው ሊተኩስ ሲል ራምቦም አማራጭ እንደሌለው ስላወቀ በጥይት ከመመጣም በሚል ዘሎ ወደ ታች ይከሰከሳል። በዛፍ ቅርንጫፎችም ተደጋግፎ መሬት ይወድቃል። እጁ ክፉኛ ቢጎዳም እንደምንም ተነስቶ እየሮጠ ከላይ ያለው ጂያንግስም ታዲያ ሊያየውና ሊተኩስ ቢልም አልታይ እያለው ያቅቷል። ራምቦም ድንጋይ አንስቶ ወደ ሄሊኮፕተሩም በኃይል ወርውሮ መስታወቱንም ሲሰነጣጥቀው አብራሪውን በርግጎ ወደ ጎንም ሲነዳው ተንጠልጥሎ የነበረውን ጂያንግስ ቁልቁል ወርዶ ድንጋይ ላይ አርፎም ተከስክሶም ይሞታል። ራምቦም ታዲያ ሬሳው ጋር ተጠግቶ እንደሞተም እያየ የእሱም መሳሪያም ይዞ የወንዙም ሄጃም እያየ ተከትሎ መሸሹን ይቀጥላል። በስለቱም ተጠቅሞ የቆሰለው እጁንም ክፍል ለመስፋትና ለማከም ይጥራል። ሌሎቹ ፖሊሶች እነ ዊልም የባልደረባቸው ሬሳም ጋር ደርሰው እየበገኑ ከታች ራሱ ራምቦም ደም በደም ሆኖ እጁንም እንደሰጠ ተናግሮ ራሱን እያሳየ እነሱም ጋር ደርሶ ሊያወራቸውና ነገሩን ሊያረጋጋ ቢሞክርም ዊልም በንዴት እንዲተኩስበትም አዞ ይተኩሱበታል። ራምቦም ለጥቂት ተርፎ እግሬ አውጪኝ በሚል እየሮጠ በድንጋይም ተከልሎ ራሱን ያተርፋል። ዊልም የባልደረባውን ሬሳም እንዲወሰድ ያንን ሄሊኮፕተር እንዲያመጡም እያዘዘ በመነጋገሪያቸው ሬዲዮም በኩል ስለ ጆን ራምቦም እውነተኛ ማንነት መረጃውም ሲነገር ራምቦ ድሮ ጀግና የቪየትናም ተዋጊ ወታደር እንደነበረም ሲሰሙ ይህን የሰሙት ፖሊሶችም ታዲያ ይህን ሰው ለምንድነው እኛ የምናሳደው ወንጀለኛ ነው ወይ እያሉ አለቃቸው ዊልን ሲጠይቁና ሲናገሩት ዊልም ታዲያ ከጠያቂዎቹ መሃል ያለው ሚችን በንዴት አንቆም እየያዘው ባልደረባችንን በዚህ መልኩ ስለገደለው ነው፣ ለጓደኛችን ሞት ፍትህ ስለምንፈልግ ነው እያለ የጮህበት ራምቦን ፍለጋቸውንም ይቀጥላሉ። የማይመሽልም ትንሽ እየመሻሸም ይመጣል። አሁን በፖሊሶች መሃል አለመግባባት እንዳለም እያየን ፍለጋቸውን በቀጠሉም ሰዓት ጀግናው ራምቦም ጫካ ውስጥ በስለቱ እንጨት እየቆራረጠና እያሾለ ወጥመድ ይዘረጋጋል። መጀመሪያም ላይ እነዛን አነፍናፊ ውሾችን የያዘውን ፖሊስ ወጥመዱ ውስጥ ከቶ ውሾችን አቅጣጫ እንዲስቱና ከቦታው እንዲሄዱም ካደረገ በኋላ በሚገርም መልኩ አንድ በአንድ ሁሉንም ፖሊሶች በወጥመዱ ውስጥም ይይዛቸዋል። እንደውም አንዳንዱ ፖሊሶች ግራም እየተጋቡ እርስ በእርስ ሳያስቡትም መተኳኮስም ይጀምራሉ። እንዲህም ታዲያ ቀጥሎ በስተመጨረሻም ታዲያ ጫካውን የግሉም አድርጎት የጦር አውድማም አስመስሎት በስተመጨረሻም ዋናው ዊል ብቻም ይቀረዋል። በመቀጠል ራምቦም እሱን
ከኋላም ደርሶበት በስለትም እያስፈራራ ከግንድ ጋር ለጥፎት እንዳይንቀሳቀስም አዞት ማናቸውንም ሳይገላቸው እንደዛው ወጥመድ ውስጥ እንዳለም ትቷቸውም አምልጦም ይሄዳል። ከቆይታም በኋላ ሌሎች ፖሊሶች ቦታው ላይ ደርሰውላቸው ጉዳት ያጋጠማቸው እንዳለ ፖሊሶችንም ሕክምናም እያደረጉ አሁንም ዊል የጀመርኩትን ጨርሷለሁ፣ ይህን ራምቦ ተብዬም አልፋቶም እያለ ታጥቆም ሲነሳሳ እዛው ኮሎኔል ሳም ቶርትማን የተባለም የወታደሮች አለቃም ሰው ደርሶ እኔ ነኝ ለ3 ዓመታት ራምቦን ያሰለጠንኩት ጀግና ወታደር ነበር። ብዙ ቀን በስቃይ በሌላ ሀገር ታግቶ ያሳለፈም ወታደር ነው። ከዛም በኋላ በድል አድራጊነት ወደ ሀገሩም ተመልሷል። ከባድ ሰው ነው። ከሱ ጋር መጋጨት ይቅርባችሁ። ረጋ ሲልለት እኔው በራሴ አወራዋለሁ ቢልም ዊል ግን በፍጹም እኔ በስሬ ወደ 200 ጎበዝ ፖሊሶች አሉኝ፣ በእነሱ አድርጌ አስቆነድደዋለሁ እያለም እንደዛ ከሆነ ፈጣሪ ይሁናችሁ፣ ብዙ ሰው ሊሞትብክም ስለሚችል ብዙ የሬሳ ሳጥን አዘጋጅ ብሎ ኮሎኔል ሳምም ተናግሮት ሊሄድ ሲል ዊልም በንዴት አብረከናም እያለም ይጠይቋል። ራምቦም ጫካ ውስጥ ብቻውን የሚጠቅሙትን እቃዎች እየያዘ የዱር አሳማም ገሎ ለእራቱም ያዘጋጃል። ጫካ ውስጥም ባገኛቸው እቃዎች አነስ ያለች ዳስም ሰርቶ እሳቱንም አቀጣጥሎ ምግቡንም እየተመገበ እዛው አዳሩን ያደርጋል። በተመሳሳይ ታዲያ በሰረቀውም የፖሊሶች መነጋገሪያን በኩል ሬዲዮም አድርጎ ፖሊሶች የሚያወሩትን እያንዳንዱን ነገር ያዳምጣል። እነ ዊልም እሱን መፈለግም ከብዷቸው ሬዲዮም ስለሰረቃቸው በዛ በኩል ይሰማናልን ብለውም ስላሰቡ እጁን እንዲሰጥ ቢነግሩትም ራምቦ አንድ ቃል ሳይተነፍስም ይቀራል። ዊል ባመጣው ሐሳብ ኮሎኔል ሳምም ራምቦን እንደምንም መነጋገሪያውን አንስቶ እንዲያወራው ካረገ ያለበትን ቦታ ሲግናል ስለምንደርስበት ታጥቀን ወዳለበት ቦታ እንሄዳለንም ስላለ ኮሎኔሉም ተስማምቶ በመነጋገሪያው ሬዲዮም በኩል ራምቦንም ያወራዋል። በስሙም እየጠራ የጓደኞቹንም ስም እያነሳበት ራምቦም ለመጀመሪያ ጊዜ ሬዲዮን አንስቶም አውርቶት ሁሉም ጓዶቼ ሞተዋልም ሲለው እሱም ታዲያ ና አንተ በሰላም እጅክን ስጥ ጥፋት ሰርተካል ቢለውም ራምቦም በንዴት ዋናው ሼሪፍ ዊል ነው ይህን የጀመረው ብሎ መልሶለት መነጋገሪያው ሬዲዮን ይዘጓል። ግን በዛች ቅጽበት ያለበት ቦታም ትራክ አድርገው በንጋታው ጠዋትም ታጥቀው ብዛት ያላቸው ፖሊሶች ወደ ቦታውም ያመራሉ። ግን ነቄው ራምቦም ቀድሞም አይቷቸው የተሽለኮለኮም አምልጧቸው ሲሸሽ ከአንድ ምንም ከማያውቅ ሕፃን አዳኝ ጋም ተገናኝቶ መሬት ጥሎት አዳኙም አደጋ እንዳልሆነበትም ሲያቅ መሬትም እንደጣለው ምህረትም አድርጎለት ይሸሻል። ከርቀትም ከልጁ ጋር የነበሩት ሌሎች ትላልቅ አዳኞችም አይተውት ወደ ላይ የተኮሱ ምልክት ለፖሊሶች ይሰጣሉ። ራምቦም ሮጦ አካባቢ ላይ ያገኘው የማዕድን ቁፋሮ የተደረገበት ቦታና ዋሻም ስላገኘ ወደ ውስጥ ገብቶም ይደበቃል። ፖሊሶችም ከፊት ለፊት ቦታውን ከበው እጅ እንዲሰጥም ቢጠይቁትም እሱ ግን መልሶ እየተኮሰባቸው አስደንግጧቸው እነሱም ባዙቃም አምጥተው ቦታውንና መግቢያውን ያጋዩታል። በዚህም ታዲያ ነቄው ራምቦም ቀድሞ ማውቆ ሮጦም አምልጦ ነበርና በዋሻ ውስጥ በፍጥነት እየተሽለኮለከም ያመልጣል። ፖሊሶቹም ታዲያ ከዚህ መውጫም የለውም ገለነዋል በሚል ድል አድርገናል እያሉ ተሰብስበው ከዋሻው ፊትም ቆመው ፎቶም ይነሳሳሉ። ዋናቸው ዊል እዛ ደርሶ የሰሩትን ስራም እያየ እየተበሳጨ በህይወት ነበር የፈለግነው እያለም የሰሩትንም ስራ እየወቀሰ እዛው ኮሎኔሉም ሳምም ደርሶ በተሰራው ስራም እንዳዘነም እየነገረም ሲያበሳጨው ዊልም ታዲያ የራምቦን ሬሳ ፈልጋችሁ አምጡም ብሎም እያዘ ደካክሞት ነበርና ወደ ቢሮም ያመራል። ትዕይንታችንም ራምቦም ጋም ወስዶን መግቢያው የተደፈነበት ራምቦም መውጫም አጥቶ እያፈላለገ እዛው ባገኘው የነዳጅ በርሜል ነዳጅ ተጠቅሞ እሳት ለኩሶ በዛም በጨለማው ውስጥም ይጓዛል። በመሃልም መውጫ አገኘው ብሎ የታቆረው ውሃ ውስጥ ገብቶ ብዛት ባላቸው አይጦችና ትሎች ሲነካከስ ከስንት ትግል በኋላም ከዛ ወጥቶ በእሳቱ ጭስ መውጫም ተከትሎ በስተመጨረሻም ወደ ውጪ መውጫም አግኝቶ በሰላም ወደ ውጪም ይወጣል። አመሻሽ ላይ ዊል ኮሎኔል ሳም ያለበት አንድ ባር ላይም አምርቶ ላለመግባባታቸው ይቅርታ እየጠየቀው እያወራው ስለ ራምቦም የድሮ ታሪክ ከሳምም ይሰማል። በንጋታው ጠዋት ጀግናው ራምቦም ተራራ ላይ ሆኖ ከታችም ታዲያ ብዙ መሳሪያዎችን ጭነው የሚያልፉ ከባድ
ጭነት መኪኖችንም አይቶ ሳያስፎግርና ሳይታይ ከኋላ ያለው መኪና ላይ ዘሎም አርፎ የሹፌሩን በርም ከፍቶ ወደ ውስጥ ገብቶ ሹፌሩንም አሽቀንጥሮም ጥሎ መሳሪያውን የጫነው መኪናም ሰርቆም ይሄዳል። እንግዲህ እንዲህ እያለን የዚህ ገራሚ ሙቪ ማገባደጃ ትዕይንቶች ላይ ተቃርበናል። ይህንን ቻናል አፍሪ ፊልምስ እንዲሁም ኢቺ ዓለም የተሰኙት ቻናሎች የኛ ስለሆኑ ሁሉንም ሰብስክራይብ እያደረጋችሁ አበረታቱን። ይመቻችሁ። የራምቦም ስራ ብዙም ሳይቆይ ታውቆ ፖሊሶችም እሱን ለመያዝ ሲጣጣሩ ዊልም ታዲያ ራምቦ አሁንም በህይወት አለም ሲባል ማመን እያቃተው ከቢሮም ይወጣል። ደፋሩ ራምቦም እየመጡበት ያሉትን የፖሊስ መኪኖች እያገጫጨ እያፈነዳዳም ያልፋል። መንገድም እራሱ በመኪኖቻቸው ቢዘጉበትም በመሃላቸው ገጫጭቷቸው አልፎ አቅራቢያው ያገኘው ጋዝ ማደያ ላይ መኪናውን አጋጭቶ ከባድ ፍንዳታም በመንደሯ ላይም እንዲከሰት ያደርጋል። ከመኪና ውስጥም ኤም26 የተባለው ማሽንጋንም ይዞ በሱም ራሱን እየጠበቀ አንድ ህንፃ ውስጥ ገብቶም ይደበቃል። ዋናው ሼሪፍ ዊልም ታዲያ ለመንደሯ ነዋሪዎች ከቤት እንዳይወጡ መልእክት እያስተላለፈ ታጥቆም ሲወጣ አሁንም ኮሎኔል ሳምም ደርሶ ሊያስጠነቅቀው ቢሞክርም ዊል በንዴት እንደውም አንተም ከራምቦ ጎን ነክ መሰለኝ አታስፈልገንም ሂድልንም ብሎት ይሄዳል። ሳምም ይህ ነገር መጥፎ ነገር ነው ይዞብክ የሚመጣውም እያለም አስጠንቅቆት ይወጣል። ዊልም የፖሊስ ጣቢያው ጣራም ላይ ሞቶ በዛም ከፍታ ስላለ ራምቦን ምኑ ጋር ሊሆን ይችላል እያለም ይከታተለዋል። ያን ያወቀው ራምቦም ወዲያው የመንደሯ ትራንስፎርመር ላይ እየተኮሰ እንዳለ በመንደሯ ያለው መብራት እንዲጠፋፋም አድርጎ አጨላልሞት ከፊት ያለ ሽጉጭ መሸጫ መደብር ውስጥም ገብቶ እዛም ያለ የጋም ፓውደርም ተጠቅሞ ከፍተኛ ፍንዳታም ፈጥሮ ዊልንም ግራም እያጋባ በድፍረት ወደ ጣቢያው አከታትሎም ተኩሶ በቀጥታ ራሱም ወደ ውስጥም ገብቶ ወደ ጣሪያውም ይተኩሳል። ዊልም ሊተኩስበት ቢሞክርም ተቀድሞ እግሩ ላይ በጥይትም ተመቶም ይወድቃል። ራምቦም እልህንም ይዞ ሊገለው ሲቃረብ ከኋላም የድሮ አለቃውን የኮሎኔል ሳምን ድምፅም ይሰማል። ኮሎኔል ሳምም ተው እንዳትገለው እሱን ተኩሰ ገለክ ለመሸሽ ብትሞክርም ሙሉ የአሜሪካ ጦር አንተ ላይ ነው የሚነሳውም እያለም ያስጠነቅቀዋል። ፖሊሱ ዊልም በጥይት ተመቶ በወደቀበት ይህ እብድ ሰው ነው እያለ ይባስ ነገሩንም ሲያከረው ራምቦም ምንም ሳይናገር ሊሄድ ሲል ሳምም እያስቆመው ሊያወራው ይሞክራል። የምርም ራምቦ አሁን ምርር ብሎት ማውራትና መናገር ጀምሮ እዛው ተቀምጦ እያለቀሰ እኔ ለሀገሬ ስል ስንት ጠላቶችን ህይወቴን ገብሬ ተፋልሜ ከጓደኞቼም ጋር አብረን ተፋልመን ሁሉንም ጓደኞቼን ሲሞቱም ፊት ለፊት አይቼ አሁን ብቻዬን ተርፌ ለሀገሬ ብበቃም ሁሉም የሀገሬ ሰዎች ንቀውኝ ስራ ራሱ ሳይሰጡኝ ጭራሽ መሄጃ እያሉ ያንቋሹኛልም እያለም አምሮም እያለቀሰም ይናገራል። እናም አያይዞ እኔ እስካሁን ሰላማዊ እንቅልፍ ራሱ ከተኛው ስንት ጊዜ ሁሌ የሞቱትን ጓዶቼን እያሰብኩ እቃዣለሁ። ቀን በቀን ይሄ ነው የሚያሳስበኝም እያለ አምሮም ሲያለቅስ ኮሎኔሉም አዝኖለት ተጠግቶትም ያቅፈዋል። በአለቃው የታቀፈው ራምቦም ከረጅም ጊዜም በኋላ ተሰምቶት የማያውቀው ሰላም ይሰማዋል። ጭንቀቱንም ያራግፋል። በስተመጨረሻም ትዕይንቱ ላይ ጀግናው ራምቦ ይቺም መንደር በአንድ እግሯ ካቆመና እንዲከበጠበጠም በኋላ ተረጋግቶ እጅ ሰጥቶ ከኮሎኔል ሳም አጠገብ ሆኖ መሳሪያውን አስረክቦም ይወጣል። ዋው! እና እንዴት ነው ፊልም ወዳጆች? ራምቦን ክፍል 1ን ወደዳችሁት? ቀጣዮቹን የራምቦስ ክፍል እናምጣላችሁ እዚሁ ቻናል ላይ ይዘንላችሁ እንድንመጣ ይቺን ቪዲዮ አነስ ያለች 1000 ላይክ ዛሬውኑ አስገቧት። እስከዛው ግን እንደ ሁልጊዜው ቸር ቆዩልን።